ሰላም እንዴት ናችሁ? ከዚህ በፊት በነበረን ቪዲዮ ማትማቲክስን ማሽን ለርኒንግ ውስጥ በምን አይነት መንገድ እንደምንጠቀምበት አይተናል። ከነዚህም ውስጥ አንዱ ሊኒየር አልጀብራ ነው። በሊኒየር አልጀብራ መሰረታዊ የሆነ ዕውቀት የሰው ሰራሽ አስተውሎት ላይ የሚኖረንን ግንዛቤ ያሳድጋል። ምክንያቱም ሊኒየር አልጀብራ የሰው ሰራሽ አስተውሎት ሞዴሎች ከምንሰጣቸው ዳታ በመነሳት ራሳቸውን እያስተማሩ እንዲሄዱ ከምናደርግበት የማትማቲክስ ክፍል አንዱና ትልቁ ነው። በተለምዶም የዳታ ቋንቋ እየተባለ ይጠራል። በዛሬው ቪዲዮ ሊኒየር አልጀብራ ምን ማለት እንደሆነ፣ ምን እንደሚያካትት፣ ዋና ዋና ስሌቶቹንና በማሽን ለርኒንግ ውስጥ በምን አይነት መንገድ አገልግሎት ላይ እንደምናውለው ቀላል በሆነ አማርኛ እንመለከታለን። ሊኒየር አልጀብራ ምንድን ነው? ሊኒየር አልጀብራ የማትማቲክስ አንዱ ክፍል ሲሆን ስለ ላይንስ፣ ፕሌንስና ስፔስ እንዲሁም የሚኖራቸውን ትራንስፎርሜሽን ይዳስሳል። ለማሽን ለርኒንግ ዳታችንን ለመወከልና ትራንስፎርም ለማድረግ አገልግሎት ላይ ይውላል። የምንሰራውን ሞዴል ለማስተማር ብዙ ዳታን በምስል፣ ድምፅ ወይም ጽሑፍ አሊያም ደግሞ በሌላ መንገድ እንጠቀማለን። ታዲያ ይህን ዳታ ለማደራጀትም ሆነ በዳታ ውስጥ የሚኖርን መረጃ ለመረዳት ዕድሉን ይፈጥርልናል። ሊኒየር አልጀብራ ምንን ያካትታል? ሊኒየር አልጀብራ በሚያካትታቸው መሠረታዊ ክፍሎች እንጀምር። እያንዳንዳቸውን በተመለከተ ለማሽን ለርኒንግ ከሚኖራቸው ጥቅም አንጻር አንድ በአንድ ቪዲዮ እንሰራባቸዋለን። ስኬላር የምንለው አንድ ቁጥርን ነው። ለምሳሌ ቁመታችሁን፣ ዕድሜያችሁን፣ የቀኑን የሙቀት መጠን አሊያም ደግሞ የቡና ዋጋ ስኬላር ናቸው። ምክንያቱም የሚገለጹት በአንድ ቁጥር ነው። በማሽን ለርኒንግም በተመሳሳይ በአንድ ቁጥር የምንገልጸውን ማንኛውም ዳታ ስኬላር ነው። ቬክተር በሌላ መንገድ ቬክተር የምንለው የቁጥሮች ስብስብ ሲሆን ዋን ዳይሜንሽናል አሬ የሆነና በዚህ መንገድ በሮው ወይም ኮለም መንገድ ልናገኘው እንችላለን። በማሽን ለርኒንግ ብዙ ፊቸር የያዘን አንድ ዳታ ፖይንትን ይወክልናል። ለምሳሌ የአንድ ሰው መረጃን ማለትም ቁመቱን፣ ክብደቱንና ዕድሜውን ብንፈልግ በዚህ መንገድ በቬክተር ልንወክለው እንችላለን። ማትሪክስ ይህ ቱ ዳይሜንሽናል አሬ ሲሆን በኮለምና ሮ የተደራጀ ዳታን ይይዛል። ለማሽን ለርኒንግ በጣም ጠቃሚ የሆነ መሳሪያ ነው። ምክንያቱም የቬክተሮች ስብስብን ወይም አጠቃላይ ዳታ ሴትን ስቶር ልናደርግበት እንችላለን። ለምሳሌ የቅድሙን የአንድ ሰው መረጃ ብንወስድና የምንፈልገው ለብዙ ሰዎች ቢሆን እያንዳንዱ ኮለም የመረጃውን አይነት ወይም ዳታ ፊቸርን እንዲሁም እያንዳንዱ ሮ ደግሞ ሰዎችን ወይም ሪከርድን በያዘ ማትሪክስ በዚህ መንገድ መግለጽ እንችላለን። ቴንሰር በተመሳሳይ ቴንሰርም የማትሪክስ ስብስብ ነው። ስኬላርን ዚሮ ኦርደር ቴንሰር፣ ቬክተርን ፈርስት ኦርደር ቴንሰር ወይም ማትሪክስን ሰከንድ ኦርደር ቴንሰር ብለን ልንወስዳቸው እንችላለን። ለምሳሌ አንድ ብላክ ኤን ዋይት የሆነ ምስልን እያንዳንዱን የፒክስል ኢንተንሲቲ በያዘ ማትሪክስ በዚህ መንገድ ልንገልጸው እንችላለን። ነገር ግን ይህ ምስል ከለርድ ቢሆንስ? ከለርድ ምስል ማለት የእነዚህ የሦስት ቀለሞች ማለትም ቀይ፣ አረንጓዴና ሰማያዊ ውህድ እንደሆነ እናውቃለን። እነዚህ አርጂቢ ቻነሎች እያንዳንዳቸው ኢንተንሲቲያቸውን በያዘ ማትሪክስ በዚህ መንገድ ይገለጻሉ። ታዲያ ምስሉ የነዚህ ሦስት ቻነሎች ውህድ ስለሆነ በዚህ መልኩ በቴንሰር መግለጽ እንችላለን ማለት ነው። ይህም በዲፕ ለርኒንግ በተለይም ምስልና ቪዲዮ ላይ መሠረት አድርገው የሚሰሩ ሞዴሎች ላይ ትልቅ የሆነ አገልግሎት ይሰጣል። ቁልፍ የሊኒየር አልጀብራ ስሌቶችና ለማሽን ለርኒንግ የሚሰጡት ጥቅም። የሊኒየር አልጀብራ መሠረታዊ ክፍሎችን አይተናል። ታዲያ በእነዚህ ክፍሎች መካከል የሚኖር ስሌት ለማሽን ለርኒንግ በጣም ጠቃሚ ነው። የተወሰኑትን እንመልከት። ቬክተር አዲሽንና ሰብትራክሽን። ይህ በቬክተሮች ውስጥ የሚኖሩ ኤሌመንቶችን በቀጥታ መደመር ወይም መቀነስ ማለት ነው። ታዲያ በማሽን ለርኒንግ ፊቸሮችን መደመር በምንፈልግበት ወቅት አሊያም ደግሞ የሞዴላችን የፕሪዲክሽን ውጤት ከትክክለኛ መልሱ ያለውን ልዩነት ለመለየት ልንጠቀመው እንችላለን። ስኬላር መልቲፕሊኬሽን። ይህ ቬክተራችንን ወይም ማትሪክሳችንን እያንዳንዱን ኤሌመንት በቀጥታ በቁጥር ወይም ስኬላር ማባዛት ማለት ነው። በማሽን ለርኒንግ የለርኒንግ ሬትን ለማባዛት እና ዳታ ኖርማላይዜሽን ወይም ፊቸር ስኬሊንግ ላይ አገልግሎት ይሰጣል። ዶት ፕሮዳክት። ይህ በጣም ጠቃሚ ነው። በሁለት ቬክተሮች መካከል የሚኖር ዶት ፕሮዳክት ውጤቱ ስኬላር ነው። ተመሳሳይ አቅጣጫ ያላቸው ቬክተሮች ከፍተኛ የዶት ፕሮዳክት ውጤት ሲኖራቸው አቅጣጫቸው እየተለያየ ሲሄድ ዶት ፕሮዳክታቸው እየቀነሰ በመጨረሻም ፐርፐንዲኩላር ከሆኑ ዜሮ ይሆናል።
በማሽን ለርኒንግ በዳታዎች መካከል የሚኖር ተመሳሳይነትን ለመለየት፣ የፕሮጀክሽን ሥራ ለመሥራት እንዲሁም በኒውራል ኔትወርክ ውስጥ ውጤትን ለማስላት እንጠቀምበታል። ማትሪክስ መልቲፕሊኬሽን ከሁሉም በላይ በማሽን ለርኒንግ ውስጥ ትልቅ ጠቀሜታ እንዳለው የሚጠቀስ የሊኒየር አልጀብራ ስሌት ነው። ትራንስፎርሜሽንን ለመተግበር ጠቀሜታ ስላለው ሁለት ማትሪክሶችን በምናበዛበት ወቅት ብዙ ዶት ፕሮዳክቶችን እንተገብራለን። ኒውራል ኔትወርኮች ዳታን ፕሮሰስ በሚያደርጉበት ወቅት ብዙ የማትሪክስ መልቲፕሊኬሽኖች ይሰራሉ። ይህም ዳታ በኔትወርክ ውስጥ ከመጀመሪያው ጀምሮ መጨረሻ እስኪደርስ ድረስ ትራንስፎርም የምናደርግበትን ዕድል ይሰጠናል። ማትሪክስ መልቲፕሊኬሽንን መረዳት ኒውራል ኔትወርኮች እንዴት እንደሚሰሩ ለመረዳት ቁልፍ ነው። ሊኒየር አልጀብራን በተግባር የምናገኝበት የማሽን ለርኒንግ ምሳሌዎች፣ የመጀመሪያው ሊኒየር ሪግሬሽን ነው። ይህ የማሽን ለርኒንግ የአልጎሪዝም አይነት ዳታዎቻችንን መወከል የሚችል አንድ መስመርን የመፈለግ ሂደት ነው። ታዲያ ይህ መስመር የሊኒየር ኢኩዌሽን ሲኖረው ማትሪክስን በመጠቀም ዳታውን የመግለጽና የማትሪክስ መልቲፕሊኬሽንን በመጠቀም ዳታችንን በተሻለ መንገድ መወከል የሚችል መስመርን ማስላት ያስችለናል። ሌላኛው አገልግሎቱ የኒውራል ኔትወርክ ላይ ነው። በዚህም ቅድም እንዳየነው በተለይም የማትሪክስ መልቲፕሊኬሽን በኒውራል ኔትወርክ ዳታን ፕሮሰስ ለማድረግ ቁልፍ ሚና አለው። እያንዳንዱ በኒውሮኖች መካከል የሚኖር ኮኔክሽን በማትሪክስ የተደራጀ ዌይት ሲኖረው በውስጡም ዳታ በምናሳልፍበት ወቅት የሚባዛው ከዚሁ የዌይት ማትሪክስ ጋር ነው። ፕሪንሲፓል ኮምፖነንት አናላይሲስ ወይም ፒሲኤ። ፒሲኤ በዳታችን ውስጥ ያለውን የፊቸር መጠን ከዳታው ልናገኘው የምንችለውን መረጃ ባላዛባ መልኩ የምንቀንስበት የዳይሜንሽናል ሪዳክሽን መንገድ ነው። ይህን ለማድረግም በዳታችን ውስጥ ትልቅ ቫሪያንስ ያለበትን አቅጣጫ፣ አይገን ቫልዩና አይገን ቬክተር የሚባሉ የሊኒየር አልጀብራ ክፍሎች መለየት ያስችሉናል። ኢሜጅ ፕሮሰሲንግ። አስቀድመን ምስሎች የፒክስላቸውን ኢንተንሲቲ በያዘ ማትሪክስ እንደሚገለጹ አይተናል። ታዲያ አንድ ምስል ላይ እንደ ብለር ወይም ሻርፕኒን ፊልተሮች የሚወከሉት በትንንሽ ማትሪክሶች ሲሆን ከዋናው የምስላችን ማትሪክስ ጋር ኮንቮሉሽን በሚባል የማትሪክስ ስሌት አማካኝነት ይከናወናል። በዚህ አጭር ቪዲዮ ውስጥ ብዙ ነገርን ለመሸፈን ሞክረናል። የተወሰነ ግር ያለ ነገር ቢገጥማችሁ ተስፋ እንዳትቆርጡ። ሊኒየር አልጀብራ በምን አይነት መንገድ ለማሽን ለርኒንግ አገልግሎት ላይ እንደምናውለው ከተረዳችሁ በቀጣይ ባነሳናቸው ክፍሎች ዙሪያ ተከታታይ ቪዲዮ ይኖረናል። ይህ ቪዲዮ በሰው ሰራሽ አስተውሎተ ዓለም ለሚኖራችሁ ጉዞ መንገድ ይጠርጋል ብዬ አስባለሁ። ታዲያ ሰብስክራይብ፣ ላይክ እና ሼር በማድረግ ኮሚዩኒቲያችንን እንገንባ። የምለቃቸው ቪዲዮዎች ቶሎ እንዲደርሳችሁ የደወል ምልክቷን መጫናችሁን አትዘንጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።